አጥቂማ ሴስኮዬ ነው እንጂ ያንን ፀጉር ቆራጭ ወደ ይዘሽ ሂጂ። አያ እኔንትን አያ አባቴ ይሄ ነው ማንቺ ያሳያል። አንተ የተሰራውን ፌክ ነው ፉላዊ የምትሰራው ያሳያል፣ ይነሳል። ይሄ ነው ማንቺ አባቴ፣ ማንቺ ላይ ቋጠሮ አይሰራም። ይሄ ነው አባቴ፣ ይሄ ነው። አንተ ፉላው ጋር ትንሽ ተጠሪ ይላል። አስጨነቁን እኮ ወገን። ኧረ ወይኔ አርሰናል እኮ እዚህ በል ነበር ማን። ይሄ ነው ማንቸስተር፣ ይሄ ነው ማንቸስተር። ምድረ ቋጣሪ ወያላ ማለት ነው። በጊዜተኛ ይኸውልህ፣ በጊዜተኛ ሲቲም ያሸንፋል ታያለ። ይሄ ነው ማንቸስተር። ፈርጌታይም ተመልሶልሃል፣ ተመልሶልሃል። ለቶፕ ፎር አይደለም የሚጫወተው፣ እኔ ለዋንጫ ነው የሚጫወተው። ምን አለ ትለኛለህ? መጥቼ ካላስጨነኩ ታይኛለህ። ወያላው ጠብቀኝ። ይሄ ማንቸስተር ዩናይትድ ነው። ይሄ ኦልድ ትራፎርድ ነው። ፋታ ነው ማልሰጠህ፣ ፋታ ነው ማል ሴስኮ ጀግና ብሩኖ የኔ አባት ፕሬሲንግ ትጠላለህ። ፎቃቃው እያለውላ ቋጣሪ ግባለት። ካዝሜሮ ባላየ አብዩኤል ስታይል ግባለት። አልሰማም ምድረ ወያላ ቋጣሪ አሳየው አይደለ ግባናው ነው ዩናይትድ ነው። አስፋጥረን ሰጠን። እንኳን ሁለታቻ ሆነ ነው ያልኩት። እግዚአብሔር 92 ደቂቃ ሙሉ እንዲህ ተቋጠራላችሁ። በኢየሱስ እንኳን ሁለታቸው ሆኖ እንዲህ አሳይተን ነፈግናችሁ። ምድረ ወያላውላ ማለት ነው። ሁለታቻ ሲሆን እንዴት እንደጮኻችሁ እኮ እኔ ነኝ የማቀው። እግዚአብሔርን እንዲህ አሳይተን ነው ብልጭ ያደረግንባችሁ። 2-1 ቢያልቅ ሲጀምር ይደብረኝ ነበር። እግዚአብሔር ሴስኮ ሲገባ ልክ ተቀይሮ ሲገባ ይሄ ልጅ ያገባል እያልኩት ነበር። አጠገብ ይላለው ጀለሴ ማለት ነው። እግዚአብሔርን እንዳልኩትም አላሳፈረኝም። 41 ነጥብ 4ኛ ላይ ዛሬ ቪላም ነጥብ ጥላለች። አስቡት እስቲ እግዚአብሔርን። ምን አይነት ቀን ነው ወናት። በስመ አብ ግባና አውጣው። ወይኔ ማንቺ ምንድን ያደረጋችሁት? በክርስቶስ ምን የሚሉት አሳይቶ መንሳት ነው እዲ ሴስኮ ምንድነው የሰራኸው? ምን አይነት አሳይቶ መንሳት ነው? ስንቱ ቲክቶከር እኮ ነው ቪዲዮ ሊሰራ አዘጋጅቱ። ኧረ በክርስቶስ ኧረ ማንቺዬ ተይ፣ እኔው ነገር ሆንብሻለሁ። ከሳምንት ማሸነፍ ፓፓ። ሲቲ መጣ ጥግ ማስያዝ፣ ወያላው መጣ ጥግ ማስያዝ፣ ፉላም መጣ አሳይተህ። ወያሊትንም እንደዛ ነው ያደረግናት እኮ አሳይተን የነሳናት። ኧረ ወይኔ እኔው ነገር ሴስኮ የኔ አባት ምንድነው የሰራኸው? እኔ ምንድነው ያረከው? 3 ነጥቧ ድሏ አሳይቶ መንሳቷ እንዳለች ሆና ደግሞ ማለት ነው እቺ ጭፈራ መደገሟ ምድረ ወያላ ማለት ነው። ፉላም ያስጥላችኋል ብለህ ልቋጥር ገብተህ ከዛ የሳምንቱን ቁስልህን ድጋሚ ደንሶ ሲቀሰቅስብህ አስበው። ኩኛ እንዴት ነው የምትችለው አንተ ራሱ? እኔ የሚገርመኝ ማለት ነው እንደ ቀልድ ዋንጫ ቡድን መሆናችሁ ነው። ፉልሃም ነጥብ አስጥሎም ቢሆን ማለት ነው ይመጡልህ ነበር። ጎስት ይመጣልሃል። የአርሰናል አካዳሚ ማለት ነው በሜዳሽ ማለት ነው። ግባና አውጣው ወያላ። ይህንን ወያላ አብረኸው ቁጭ ብለህ 90 ደቂቃ እንዲወግም ትጋብዘዋለህ። 90 ደቂቃ ሲሞላ አይነ ስቡን ትጠፋለታለህ። በዚህም ትደረግመዋለህ። ይመቻል። ፎሎ አድርጉ እናንተ። ምን አይነት አስደናቂ ጨዋታ ነው! ማንቸስተር ዩናይትድ 3 ፉልሃም 2። እጅግ በጣም ድንቅ ጨዋታ። እግር ኳስ ወይ አምላክሽን አክብሪ፣ ለእግር ኳስ ወይ ለአምላክ ስገጂ ነው በቃ። ማንቸስተር ዩናይትድ የእግር ኳስ አምላክ ነው በቃ። የእግር ኳስ የዓለማችን ደቀ መዝሙር ማይክል ካሪክ። ምክንያቱም የብዙ ክለብ ደጋፊዎች በዚህ ጨዋታ ይጥላል ብለው ሲጠብቁ ነበር። ምክንያቱም ማንቸስተር ዩናይትድ ባለፉት ጊዜያት ትልልቅ ቡድኖችን የማሸነፍ ችግር የለበትም። አሁን ቀጣይ ሳምንት በፉልሃም ትጥላላችሁ፣ ትረጋጋላችሁ ብለው ትልቅ ሲጠብቁ ነበር። የበለጠ ደግሞ ያስደሰተኝ ሰጠ ነሳ ማንቸስተር ዩናይትድ ከ84ኛው ደቂቃ እስከ 84ኛው ደቂቃ ድረስ 2-0 እየመራ ከዛ በኋላ 2 ጎል ተቆጥሮበት 2-2 ሆኖ 1 ደቂቃ ሳይቆይ ነው 3ኛ ጎል ማግባት ይቻለው። የአርሰናል ደጋፊ ሌሎች ኮንተንት ክሬተር ካሜራ ይዘው በእኛ ሙድ ሊይዙ ሬዲ ሆኖ ቅስማቸውን ስብር እና ያደረገው ቤንጃሚን ሴስኮ አስደናቂ ኳስ፣ ማቲያስ ኩኛ፣ ካስሜሩ ድንቅ ጎሎች ተቆጠሩ። ማይክል ካሪክ ወደ ማንቸስተር ከመጣ በኋላ አላውቅም የሚቆጠሩ ጎሎች በጣም የሚደናንቁ ጎሎች ናቸው እና
ፈጣን ምላሽ በሰጠበት ምሽት እጅግ በጣም አስደሳች እኔ በቃ ማይክል ካሪክ ለትናንሽ ብሩ ምን አይነት መፍትሄ ያለው አሁንም ጊዜው ላይሆን ይችላል፣ ግን ማንቸስተር ዩናይትድ እንደነዚህ አይነት ጨዋታዎችን ማሸነፍ የበለጠ በስነልቦናው ከፍ እንዲል ያደርገዋል። ተከታታይ 3 ጨዋታ አሸንፏል። ሩበን አሞሪም ተከታታይ 3 ጨዋታ ለማሸነፍ ከ8 ወር ከ9 ወር አካባቢ ጠብቀዋል። ማይክል ካሪክ ይሄን አሳክቷል። ለማንኛውም እንኳን ደስ ያላችሁ ለማለት ወዳለሁ። ማንቸስተር ዩናይትድ 3-2 አሸንፏል። ማንቼ 3-2 አሸነፈ። አስጨናቂ ጨዋታ ምናምን ቢሆንም ያ ጸጉራሙ ሰውዬ ይቆረጣል ወይ? ይሄ ነው ጥያቄው። እዚህ ጋር ናሁን መታለች ይቆረጣል ምናምን እያለች እየሰከሰች ነው። የራስን ተቆረጥ መጀመሪያ። አንተ ታጋይ መስለህ እዚህ ጋር መተህ ማን ነው አድክሜው ሰውዬ ማን ነው? አንተን እበላሃለሁ በኋላ። 3-2 ግን ማንን ለማስፈራራት ነው? ምን ማለት ፈልጋችሁ ነው? ተረዳኝ አይደለ? ላይቭ ላይ ባይዘይ ማን ላይቭ ላይ ማን ነው ዩናይትድ ሊያገባ ነው ይመስላል እላለሁ። ኩኛ ቀርቀራ አደረገው። አቢጌል ያለፈው ሳምንት እኔን እንዳደረገኝ ዛሬ ደግሞ እኔ ለካ አርሰናል ላይ ሲሆን ነው የማይታወቀኝ። አርሰናል ላይ ሲሆን አይታወቀኝ ማለት እቺ ኒው ማናጀር ባውንስ የሰውየውን ጸጉር አስቆርጣ ቶፕ 4 ታስገባሻለች ወይ? እኔ አሁን ነው ባይዘይ አሁን ነው ቸልሲና ማንቸስተር ዩናይትድ ቶፕ 4 የሚገቡ ይመስለኛል። እንደውም ሊቨርፑል ነው መስጋት ያለበት። ምክንያቱም ይሄ አርኒ ሎስት የሆነ ክሉለስ የሆነ ሰውዬ ማን ቨርት ሶቦዝላይ እና ኢኪቲኬ ብቻቸውን ቶፕ 4 ካላስገቡት በስተቀር እሱ ግራ ገብቶታል። ሎንግ ቦል ይገባበታል። ሳላህ አይምሮን አፍሪካ ትቶት ነው የመጣው። ተረዳሽኝ አይደለ? ስለዛ ቶፕ 4 የተረጋገጠልሽ ነው። እኔና ማን ሲቲ ላይ ትመጪልናለሽ ወይ? ትመጪልናልሻ እና ማን ነው ድልሽናል? አሁን 12 ነጥብን በ15 ጨዋታ በ14 ጨዋታ ትገለብጠዋለህ። ምክንያቱም 14ቱንም ስለምታሸንፍ ሰውየው 5 ጌም አሸንፈ የሰውን ህይወት ማዳን ሳትችል 14 ጌም ታሸንፋለህ። እንደዚህ ነው የምትመኘው? ገባህ? ይመች። ለማንኛውም ዛሬ አንቺ ላይ አይደለም ዋና አቴንሽናችን የነበረው፣ አንቺ ለመዝናናት ብራንድ ስለሆንሽ አንቺ ስትገረፊም ማየት እንፈልጋለን። ዋና ሐሳባችን ቪላ ላይ ነው፣ አሳክተናል። አሁን ደግሞ ማንቸስተር ሲቲ እንዲጥል ነው የምንቋጥረው። ስፐርስ እንዲያሸንፋል ስንጠብቀው ስለሚያስከፋል ማን ሲቲ እንዲጥል ነው የምንቋጥረው። ይሳካልናል ብለን እንገምታለን። ላይቭ ላይ ነው ስበል ላይቭ ላይ ነው እንዴ ነው የማይቋጥሩት? ወያላ አይደል 19 ብር ነው የሚቋጥሩት። ምን ሆነ ነው? ላይቭ ላይ ነው። ወይኔ ሴስኮ ጀማ ወሽመቴን ቆረጠው። ወሽመቴን በጥስን ያደረገው። ወይኔ ደህና ገግሜ ጀሞ ደህና ገግሜ ከሁለት ለባዶ ሁለታች አርጌ ምን በመሰለ ቋጠሮ ማንዬ ከ80 ደቂቃ በኋላ እኮ ነው ደግሞ ራሴን ያደራቸውት። አንተ ከ80 ደቂቃ በኋላ አረ ወይኔ ይክለብ ንደዱ ያንድዳችሁ። ወይኔ ሴስኮ አንተ ይሄ ሌላ ነገር ነው። ከጀርባው ሌላ ነገር አለ እንጂ እግር ኳሳዊ ብቻ አይደለም። እግር ኳሳዊ ብቻ እንዴት እንደዚህ ይፈጠራል? ቆይ እንዴ 90 ሲደመር 1 ላይ 2 አቻ ተውኖ እንዴት ነው 93 ላይ 3-2 መሆን የሚቻለው? አገኘኋቸው ብዬ እኮ ጨጓራቸው ልትመጣ ነበር እኮ አቻ ራሱ አስደስቶኝ ማለት ነው። ወይኔ አገኙ ቀንዱ ሚሉ ምናቲ ናቸው እነዚህ ሲያናጡ። ዩናይትድ አሸንፏል። ኦ ማይ ጋድ 3-2 አሽሙር ቦሩ ነው። ለባለፈው ሳምንት አሽሙር ቦሩ ማን ፉላሞች ደደብ ናችሁ። በጣም ሁለታቸው 1 ደቂቃ አይቆዩ። የሰው ልጅ ሁለታቸው ሆኖ እንዴት ነው እንደዚህ? ማን ምን አይነት የተጣለ ቲም ነው? እኔ ደግሞ አስደስቶኝ እንደዛ ግሮሬ እስኪ ደፈን ድረስ መጮህ እኮ ነው። ምንድነው 3-2 ዛሬም ኩኛ ኦ ማይ ጋድ ኩኛ ተከታታይ ሳምንት አገባ። ምንድነው ዛሬ ካስሜሮ የሚሰራው? ካስሜሮ ጥሩ ስለሆነ ነው እናንተ እየጮታችሁ ያላችሁት። እግዚአብሔርን እምላችሁ ካስሜሮ ምንም ጤነኛ ሰው አይደለም። ምንድነው ያደረገው? እዚህ ጋር ይኸውላችሁ እንዴ ምንድነው በሆነ ቤት ውስጥ የሚጫወት እኮ ነው የሚመስለው ከህፃናቶች ጋር እንደዚህ ምናምን ብለው ማለት ምንድነው እንዴ? አረ ማን ፉላሞች አትችሉም። እኔ ቋጠሮ ለምንድን ነው የምታስፈቱኝ? ግባና አውጣው ምድረ ቋጣሪውላ አየዋ። ይሄ ነው ማንቸስተር ዩናይትድ ማለት ደነችና አተ ፈርጌታይም ይላል ፈርጌታይም። ወይኔ ግን እኔ ማኑኤል ጋርቴ የሚባል ሰውዬ እዚህ ቲም ውስጥ ማየት አልፈልግም እንዴ። አረ ካሰሜሮ በስንት ጣኑ እንዴ? በሳምንት 1 ቀን እየተጫወተ 90 ደቂቃ እንኳን መጫወት አይችልም እንዴ? ለምን ያስወጣዋል ካሰሜሮ? አረ ወይኔ ጉድ ተሰርተን ነበር። ግን ማንቸስተር ዩናይትድ ስለሆነ ተወተነዋል። አባቴ ምድረ ቋጣሪውላ አባቴ አየ ምን ትዝ ይላል? ባለፈው ሳምንት አስታወስከው? ይሄን ውጤት ስተው
3-2 ድጋሚ ማለት ነው። ተስፋ ሰጥቼ ጮጋራን ላኩልህ ማንቸስተር ዩናይትድ ማለት ነው። ገብቷላ አየው ወይኔ በቃ ከእንግዲህ ሁሌ የማሸነፍ ሜንታሊቲያችን እንደዚህ ከተመለሰ ማንንም ነው የምናሳግሰው። በተለይ ደግሞ የለንደን ክለብ ሲሆን ይመቸናል። ውው አባቴ ገባል። ለማንኛውም አባቴ ለጀማው ዲደር ሼር ኮፒ ሊንክ ሪፖስት ማድረጋችሁ እንዳይዘነጋ፣ ፎሎም እንዳይረሳ። ይቻማችሁ አደረግነው። የካሪክ ማን ዩናይትድ ጫና መቋቋም ይችላል ወይ ለሚለው ጥያቄ አይችልም። እንዳየነው ከሆነ ማለት አይችልም፣ ግን ምላሽ መስጠት ይችላል። 3-2 ማንን ለማበሳጨት ነው? 3-2 አሁን የምታሸንፉት ንቀት ነው። 2 ጎል እንዲገባባችሁ የምትፈቅዱት አባ ሳክሶም አገባ። አባ ጎሉን ሳይሆን ያገባው ጭራሽ ኮሜዲያን ሴስኮ ስለሆነ ነው። ከአብዩኤል ጋር ዝምድና አላቸው። ማየት አያስፈልግም። ዝም ብሎ ብቻ በልቡ የመሰለው ቦታ መምታት ነው። በእንግሊዘኛው ራሱ ኢንተርናሽናል ላበሽቃችሁ ተዘጋጅ ነበር። አቻ በተጡ ኖሮ የማይን ቪዲዮ ጀለስ ባለቀ ሰዓት 2 ጎል ፉላሞች ቦትል ማድረግ እንደዚህ ነው። አያችሁ ቦትል ማድረግ እንደዚህ ነው። መርተ ካሪክ ታይም ነው ይሄ። ፈርጊ ታይም ምናምን እንዳትል። ፈርጊ እኮ የተመራ የነበረውን ጌም ገልብጦ ነው የሚያሸንፈው። 2-0 እየመራ 2 አቻ መደረጉ ራሱ ሊያቃጥል ይገባል። የካሪክ ዩናይትድ ጫና መቋቋም ይችላል ወይ ለሚለው ጥያቄ መልሱ አይችልም ነው። ግን አሞሪም ማድረግ ማይችለውን ምን ማድረግ ይችላል? ምላሽ መስጠት ይችላል። ማንቺ ጸጉሩን በቃ ሊቆረጥ ነው ያልኝ። እናቴን አይቆረጥም። እኔ በፈለጋችሁ አስይዛል አይቆረጥም። በፍጹም ነው አይቆረጠው ነው። ይሄ ሲጀመር ማለት እኮ ኒው ማናጀር ባውንስ እኮ ኦሊ ሲመጣ 17 ጌም አልተሸነፈም ነበር። ኦሊ ሲመጣ ታክቲክ ምናምን ስላለው ግን አልነገባ ወኔ ያለ ሞራል አለ። የድሮ ዩናይትድ ተጫዋችና እነዚህ ነገሮች ሚድልስቦሮ ያባረረው አሰልጣኝ ነው። ገባር ያን ያህል እንዳትመጻደቁ። አሪፍ ቪክትሪ 3 በተከታታይ አሸንፋችኋል። 3 በተከታታይ ጀለስ ካማ ማን ገርፋችኋት፣ ደጋፊ ነው ያደረጋችኋት። ይመቻችሁ። ተደጋግፈን